እሺ እኔ በቃ ምን ማድረግ አለብኝ? አይዞሽ በቃ እሺ ያልፋል። አይዞሽ በቃ አይዞሽ በቃ። በእንደዚህ አይነት ጉዳይ ባልመጣም በጣም ደስ ይለኝ ነበረ። ዛሬ አንድ ችግር ገጥሞናልና በአስቸኳይ ቤት ልቀቁ ተብለን ይሄን ደግሞ ፍቅር አልሰማምና ለሱ ልደውልለት ነው። ከዚህ ቀደም ያው ቤት ለመልቀቅ አስበን ነበረ። ምክንያቱም በአቅም ጉዳይ ያው መክፈል ስላቃተን አነስ ያለ ከዚህ ያው አንገት ማስገቢያ ምናምን ብቻ የምትሆን ብለን አስበን ነበረ። መክፈል ስላቃተን ግን እሷ ቀድማ አከራያችን ሊቀቁ ቤቱን እኔ ስለምፈልገው መውጣት አለባችሁ ብለናለች። ያው እኔ በጣም ግራ ገብቶኛል። ያው ፍቅር ስነግረው በጣም ያዝናል ብዬ አስባለሁ። ያው ከሱ ይልቅ እኔ ስለመሻል ብዬ ነው ነገሮችን እሱንም ለማረጋጋት ያው እኔ ብሰማ ይሻላል ብዬ ነው እንጂ እሷ ለሱ ነበር ልደውል የፈለገችው። እኔ ግን እስኪ ቆይ አረጋግቼ እነግረዋለሁ ብዬ ነው። እንግዲህ አሁን እደውልለትና ምን እንደሚሰማው እንግዲህ ያው አብረን እናያለን። እኔ ግን በጣም ከፍቶኛል። እንዴት አድርጌ እንደምነግረው እንዴት እንደማረጋጋው ራሱ ግራ ገብቶኛል። ያው ለራሴም ግራ ገብቶኛል። የት ነው የምናገኘው? አሁን ቤት ጠፍቷል፣ በጣም ውድ ሆኗል፣ አይገኝም ቤት። ያው እኛ ዋጋ የሚቀንስ ነው የምንፈልገው፣ ግን ያው ከዚህ ቢበልጥ እንጂ ከዚህ ያነሰ ቤት አይገኝም። ግራ በመጋባት ስሜት ውስጥ ነኝ። እሺ ብቻ ልደውልለትና እስኪ እሱ ይምጣና ተነጋግረን እስኪ የሚሆነውን ነገር እናያለን። በጣም ጨንቆኛል። እስኪ እየደወልኩለት ነው እንግዲህ። ፍቅር ወይ የት ነህ? አሁን ታክሲ እያያዝኩ። ወዴት ልትሄድ? ቅርብ ነህ? አረ ማለት ወደ መገናኛ ላይ ፈልጌ ታክሲ እያያዝኩ። እሺ እና እስኪ ቶሎ ፈልጌክ ነው። ለምን? አንዴ በጣም ፈልጌክ ነው። የሆነ ጉዳይ ተፈጥሯል። ምንድነው የተፈጠረው? ንገሪኛ ጉዳዩ። በቃ ስለ ቤት ጉዳይ ነውና። አዎ ስለ ቤት ጉዳይ ነውና ቶሎ። ቤት ማለት ምን ሆነ? ቤት እና በቃ ተገናኝተን ነው ማውራት ያለብን። ቤት ናና እናውራ እስኪ። እና ልውረድ በቃ እንዴ? ልውረድ በቃ። እንደዛ ከሆነማ እየገባሁ ነበር። ቶሎ ወረድና ና። ረዳት ወራጅ አለ። ወራጅ እንግዲህ የቤት ጉዳይ በጣም ነው ምርር ያለን፣ ጅጅ ብሎናል። ያው በተደጋጋሚ ስለሆነ እኛም እያሰብነው፣ ከዛ ደግሞ አከራዩም ልቀቁ ምናምን ቤት እንፈልጋለሁ ማለቷ በጣም አማሮናል። እንግዲህ የቤት ኪራይ ዘንድሮ አስቸጋሪ ሆኗል። ዘንድሮ እኮ በቃ በጣም ነው ብስጭት ያደረገኝ። እኔ እንደው እንዴ ያልተከራየንበት ቦታ የለም። 6 ኪሎ ተከራየን፣ ፈረንሳይ ተከራየን፣ ጉራራ ተከራየን፣ አንቆርጫ ተከራየን፣ እዚህ አራብሳ ራሱ ስንት ቦታ ሄድን። አንዴ ቆርቆሮ ተከራየን። አረ እኔ እኮ ግራ ገባኝ። እንደው ያልተከራየንበት የለም። ከዛ ትንሽ ስንቆይ ስንለምደው በቃ ሲመቸን ውጡ ነው። ራስ ቀያችን በዛ እኮ በቤት ኪራይ ሰበብ። እንደው ምን ይሻለናል? ወይኔ መሰለኝ። ምንድነው? ምን ቆይ ልንገርህ፣ ተረጋጋ። ምን ሆነ? ምን ነግሪኝ እኮ ልነግርህ ነው። ተረጋጋ። ቤቱ ምን ሆነ? ለቀቂኝ። ቆይ ቤቱ ምን ሆነ? ቤቱማ በቃ እያሰብን አልነበረ ቤት ለመልቀቅ። ምን ለመልቀቅ? አዎ አቅም ስለሌለ ለእኛ ራሱ ለመልቀቅ እያሰብን አልነበረ እኮ ነበር። ታዲያ ምን ሆነ አሁን? እኮ ቆይ ተረጋጋና ነው የምነግርህ። እንድትረጋጋ እኮ ነው እኮ። ምንድነው? አንቺ አይደለሽ እንደ ይሄ በቃ ና አልሽኝ አይደለ? ማን ምን ተናግሮሽ ነው? ጎረቤት ነው የተናገረሽ? አይደለም፣ እንደዛ አይደለም። እሺ ያስቀየመሽ? አይ እንደዛ። ጓደኛዬ ደውሎ ሰደበሽ? አረ እንደዛ አይደለም። እሺ ቤተሰቦችሽ ተለያዩ አሉሽ?
ኧረ ምንድነው የምታስበው? ታዲያ ምንድነው ምን ላስብ? እንድነግርህ መጀመሪያ ተረጋጋ። እንዴት ልረጋጋ? ስለ ቤት ብለሽ አንቺ እኮ ነሽ ቅድሚያ ሌላ ነገር ውስጥ የከተትሽኝ። ብዙ ጥርጣሬ እንዳስብ እኮ ያደረግሽኝ አንቺ ነሽ እኮ። ስለ ቤት ብዙ ነገር አለ እነግርሃለሁ እኮ። ተረጋጋ። ምንድነው ቆይ ሳትይኝ አውሪ። ተረጋጋ አትበይኝ። ምንም ያረጋጋ ነገር አልነገርሽኝም። ቤት ስለ ቤት ጉዳይ ብለሽ ጠራሽኝ። ታክሲ ውስጥ ከገባሁበት ድረስ እንዴት እየሆንኩ እንደወረድኩኝ መኪና እኮ ሊበላኝ ይችል ነበረ። እንዴት እየሆንኩ በጣም እየሰጋው ነበረ። እኔ ወጥቼ እንደውም ልቀበል ልመጣ ነበር። ቤት ምን ሆነ ነው የኔ ጥያቄ። በቃ ያልገባኝ ነገር ምን ሆኖ ነው? ያስቀየመሽ ሰው አለ? ያስቀየመሽ ሰው ካለ ንገሪኝ። መጀመሪያ ግን ማለት ነው ከመንገሬ በፊት እንደምትረጋጋና መጥፎ ውሳኔ እንደማትወስን ተረጋግተን አብረን ተነጋግረን ነገሮችን ወደ ጥሩ ነገር መልካም ነገር መወሰን እንድንችል ራስን እንደምታረጋጋ መጀመሪያ ቃል ገባል። ምንድነው ቃል ምገባው? ንገሪኝ። ጉዳዩ ነው እኔን ያስጨነቀኝ። ጉዳዩን ንገሪኝ እኮ እነግርሃለሁ። ግን ለመንገርም ማለት ነው ያንተ መረጋጋት ያስፈልጋል። አሁን ተረጋግቻለሁ ብለሽ አስቢው። በቃ እኮ የሚያረጋጋ ጉዳይ አይደለም። ሲጀመር የነገርሽኝ እና ስለ ቤት ጉዳይ እነግርሃለሁ ብለሽኝ እንዴት ይረጋጋል ሰው ሲጀመር? አይ ነው እኮ እንደማያረጋጋ ግን በቃ ምን ሆንሽ ብዬ ነው ያሰብኩት እኔ። አሟት ይሆን ወይ ደግሞ ሰው ምንድነው የሆነ ነገር አድርጓት ይሆን? ብዙ ነገር እኮ ነው ያሰብኩት። እንዴት ልረጋጋ? ምንድነው የምንረጋጋው? እኔ እኮ የሆነ ነገር ትሆናለህ ብዬ ተጨንቄ ነው አሁን የሆነ ነገር ስነግርህ። እኔ በቃ ካለብህ ነገር ከስራ ማጣቱ ከምናምኑ ብቻ ተጨንቀክ የሆነ ነገር እንዳታረግ መጥፎ ውሳኔ እንዳትወስን ብዬ ነው። አይ ምን በቃ ንገሪኝ። የምትነግሪኝ ከሆነ ንገሪኝ፣ አለበለዚያ ንገሪኝ። እኔ ቤቱን ቀውጢ ነው የማደርገው። ንገሪኝ። እሺ በቃ ቤት ልቀቁ ብለናለች። እኛ ራሱ ለመውጣት እያሰብን አልነበር? ቀድመን ቅናሽ ቤት ልንፈልግ አልነበር? መክፈል ስላቃተን ምንድን ያልሽው? በቃ መክፈል ስላቃተን መጀመሪያም ቤት ለመቀየር እያሰብን አልነበረ? ዝቅተኛ ቤት ፈልገን። እሺ አሁን ታዲያ ምን መጣ? አሁን ቤቱን እንፈልገዋለሁ። ልቀቁ። ምንድን ያልሽው አንቺ? ልቀቂኝ። ምንድን ነው ያልሽኝ? አይደለም ተረጋጋ። ምንድን ነው ያልሽኝ? ልቀቂኝና አውሪ። ድገሚልኝ እስኪ። ምንድን ነው ያልሽኝ? ምን አልሽኝ? እኮ ይሄን ብስጭትን ስለምጠላ ነው በእናትህ ለመንገር የፈራሁት። ሲጀመር ቀጥታ ላንተ ደውላለክ ቢሆን ምን ልትሆን ነው? ቆይ እሺ እኔ እኮ አረጋግጬ እነግርሃለሁ ብያት ነው። አቤት ልቀቁ። አቤት ልቀቁ። ቤቱን ፈልገው እንደ ቀልድ። እኔ እኮ ገና ኪራዩ የሚያልቅበት የ6 ወር ኮንትራት አለው። በዛ ላይ ቤት ኪራይ ለመክፈል እንዴት ለፍቼ እንደማመጣ አታውቂም? በዛ ላይ ከየት አምጥቼ ብሩን ልክፈል? እንዴት ልሁን? ምን ላድርግ እላለሁ። አንቺ እንኳን አትረጅኝም። አንቺ እንኳን እኔ እኮ እረዳሃለሁ፣ ግን በቃ መረጋጋት ነው ያለብን። ምን እንዴት ነው ተረጋጋ አትበይኝ። ቆይ አንቺ አታስቢም እንዴ? ቆይ እንዴት ነው ግን ማይገባሽ? አንቺ ቤት ለመክፈል እኮ እኔ የትና የት ሄጄ እንደማመጣ ምን ላድርግ? የቤት ኪራይ ከፍል ይሆን? ዛሬ ደግሞ የምከፍለው አጣ ይሆን እያልኩ አስባለሁ። አንቺ እንኳን አትረጅኝም። አንቺ እንኳን ለአንተ ደውላለህ ቢሆን ኖሮ ምናምን ትያለሽ እኮ ደውላለህ መጨነቅ ነው። መኪና ውስጥ ትገባለህ ምናምን ብዬ እኮ ነው። እኔ ፈርቼ እኮ ነው። ደንግጠህ የሆነ ነገር ብትሆንስ ብዬ ነው እኮ አራባች ልነግርህ ነው። ብሆንስ ልሆና እንዴ? ከዚህ ይበልጣል እንዴ? አንቺን ከማሰቃየት ይበልጣል እንዴ? አንቺ አስቢው እስኪ። ወንድ ልጅን እኮ ማለት ነው ማህበረሰቡም ሰርቶ ማምጣት አለበት፣ ሚስቱን ማስተዳደር ያለበት ወንድ ልጅ ነው ብሎ ኃላፊነት የሚጥልበት፣ የቤቱ ራስ መሆን ያለበት ወንድ ልጅ ነው ብሎ ራሱ ላይ ኃላፊነት የሚጥልበት ነው። በዚያም እኮ እሳት ውስጥ የተጣደ እኮ ነው ወንድ ልጅ ማለት። አንቺ እንኳን አትረጅኝም የኔን ሁኔታ። አንቺ እንኳን እባክሽ ተረጅኝ ማለት እንዴት ሊገባሽ እኮ ይገባል ማለት። ሀዘኔን ምን በሆን እንደሆነ አስቢው። በቃ ወንድ ልጅ ነኝ። ራስ አለመቻል ምን ማለት እንደሆነ በወንድ ልጅ ህይወት ውስጥ ላንቺ አልነግርሽም። ቤተሰብ፣ ራሱ ማህበረሰብ፣ ጓደኛ። አንተስ ጀመር ራስህን ሳችን ለምን ታገባለህ እኮ ነው የሚለው። አታውቂውም? ይሄን ማህበረሰብ ይሄንን የእሳቤውን አታውቂውም? የሰውን ከዛ አንቺም ሳትረጅኝ ስትቀሪ እኮ ለዛ አይደል እንዴ አብረን በጋራ እየለፋን ያለን ነው። እኔ እናንተ በጣም ብዙ ነገሮችን አብረን አላለፍንም። ቆሎ መብላትን፣ ሳይበሉ ማደርን፣ ውሃ መጠጣትን፣ ብቻ ብዙ ማይነገሩ አላሳለፍንም። እኛ ችግር ብርቃችን ነው። እንዴት አሁን እንደዚህ የሚከፋ ነገር ነግረሽኝ ተረጋጋ ትይኛለሽ? በቃ ምንም እንደዚህ አይነት አስከፊ ነገር ነግረሽኝ እኮ በጣም የሚያስከፋ ነገር ነው። አስበሽ አሁን ወቅቱ ነው። ተረጋጋ። አሁን ሁሉም ሰው በቃ ውጡ እየተባለ ነው፣ ቤት ልቀቁ እየተባለ ነው። በቃ የአብዛኛው ሰው ችግር ነው። አሁን ቤት ኪራይ የሚከፍሉት አጥተው
ጎዳና ላይ እንኳን እኔ ባይኔ ራሱ አይቻለሁ ብዙ እናቶች ሲለምኑ በቃ ልጆቼን ማበላው አጣው ቤት ኪራይ ጎሎብኝ ነው ሙሉልኝ እያሉ የሚያለቅሱ እናቶች ነው አይቻለሁ። እኔ ደግሞ እንደዛም ሆነ ተወኘ ተፍጨርጭሬ እየከፈልኩኝም እኮ ነው ውጣ እየተባልኩ ያለሁት። እንዴት አንቺ ይሄን አትረጂውም? እንዴት አይገባሽ? ፍቅር ይኸውልህ ምን መሰለህ አሁን እንዴት እንልቀቅትኛለሽ? ይልክ አሁን ጨምረው ሊያከራዩታል። አሁን እኛ ከምንከፍለው በጥፍ እኮ ተከፍሏቸው ሊያከራዩት ይችላሉ። ስለዚህ ሌላ ቦታኛ ቤት አናገኝማ። ሌላ ቦታ ቅናሽ ቤት ከየት እናገኛለን? የት እንሄዳለን? የት መሄጃለን? ተረጋጋና ከጠፋ ካስፈልገ ከጓደኞቻችንም ጋር በቃ ችግር የለውም አልጋ ቤትም ቢሆን ብቻ ለተወሰነ ቀን እንትንልና እንፈልጋለን። እኔ ግን አልሄድም። ኧረ እባክህ ፍቅር ማንም ጋር አልሄድም። እኔ ከዚህ ቤት አልለቅም። እኔ አልለቅም። ያመጡትን ያምጡ በቃ አልለቅም። ነገሮችን በጸባይ በፍቅር ነው እንጂ በጉልበት ማሸነፍ ይችላል። አልለቅም በቃ ያመጡትን ያምጡ በቃ ቢፈልጉ ጎትተው ያውጡኝ። አልወጣም እኔ አልወጣም። እንዴ የቤቱ ባለቤቶች ናቸው እኮ ንብረቱ እኮ የነሱ ነው። የገዛ ንብረታችን አይደለ? እንዴት ነው ከነሱ ጋር እንትን የምንለው? ሌላ ጸብ ውስጥ ምን አስገባን? የ6 ወር ኮንትራት አለኝ። 2 ዓመት ነው የተፈራረምኩት። የ6 ወር ኮንትራት አለኝ። አልወጣም። አሁን አንቺ ስታስቢው ማለት እኔ እኮ ትዝ አይልሽም? እቃ በቃ እናሟላ በቃ እንደምንም በቃ አጠራቅመን እቃ እንግዛ። ይሄን ቤት ይሄው ባዶ ነው እንደምታየው ኦና ነው እና ይሄን እናሟላ ብዬ እያሰብኩ ባለሁበት ሰዓት አሁን ኬት አባቴ አምጥቼ ነው አሁን የቤት ኪራይ ሌላ የ3 ወር የምከፍለው? በቃ እቃው ችግር የለውም ይኸውልህ ቀስ በቀስ እያልን እንሞላዋለን። አንዳንዴ ሁሉም ነገር በአንዴ ስለማይሳካ በቃ ችግር የለውም። እቃው እኛም ለመሰረታዊ ለምንበላበት ነገር ከምንሰራበት ነገር ካለን በቃ ሌላውን ነገር ችግር የለውም ቀስ ብለን እናሟላዋለን ወደፊት። አይ በቃ ተረጅኝ አንቺ እንኳን ቢያንስ አንቺ ተረጅኝ በቃ አሳምኛቸው። እንደውም ለምን ያልደውልም ቆይ እኔ ልደውልላት? አረ እንዳትደውልላት። አረ ልደውላቸው ግዴለሽ ስማኛው ልክ አይደለም ግዴለሽ ምን ደውላቸው አይደለም አንተ አይ እኔ መደወል ነው ያለብኝ። ቆይ ተረጋጋ አይደለም ግዴለሽም ልደውልላት አለ ግን ማለት ነው ተረጋጋና መጀመሪያ ይኸውልህ አሁን አትደውልላት። ለምን መሰለህ በዚህ ስሜት ውስጥ ሆነ ታስከፋታለህ፣ ትሰዳደባላችሁ፣ መጥፎ ነገር ውስጥ ነው የምትገቡት። እንዴ አንተ ብታገኛት እኮ ራሱ ልትለቃት አትችልም። ስለዚህ እንደዛ ከሚሆን ደግሞ ተረጋጋና አውርተን ተግባብተን በደንብ ምን መናገር ያለብን ነገር እንነግራታለን እንጂ በዚህ ነው ተታወራኛል። አሁን ካልደወልኩላት መቼ ልደውልላት ነው? መደወል የለብህም። ተረጋጋ ቆይ ታስወጣን ነው የሚሆነው። እንዴት ነው ማለት ነው? ተረጋጋና እናወራታለን። ችግር የለውም። መጀመሪያ ግን ራስህን አረጋጋ። በዚህ ስሜት ውስጥ ሰው ማናገር የለብህም። አይ ባናግራት ነው የሚሻለው። ምክንያቱም ነገ ስትመጣ በቃ ውጡ ለማለት ኦልሬዲ በቃ እቃዎቿን ሰብስባ ወይ ሊገቡበት ሌላ አከራይ ይዛ ነው የሚሆነው። ስለዚህ እኔ ማናገር አለብኝ። እንዴ ዛሬ ካላናገርኳት እንዴት ይሆናል? እባክህ ተረጋጋ። መጀመሪያ ቆይ ተረጋግተህ አለብኝ ማናገር አይኖርብህ። አይ እኔ ላወጣ ነው በቃ ተኝ ነው እኔ ልደውልላት ይገባል። እንዴ ኧረ እባክህ ፍቅር ተረጋጋ። ምን ልደውልላት ይገባል? እዛት ተረጋጋ። እንዴት ነው የምደውልላት? ደውለህ ምን ልታረጋት ነው? ምን ልትላት ነው? እንዴ ቆበማ እንዴ አወራታለሁ በቃ ማውራት ካለብኝ እንደዚህ በዚህ ሁኔታ አይደለም የምታወራት። ተረጋግተህ ነው የምታወራት። እንዴ እንደዚህ ሆነህ እንዴት ታወራታለህ? እንዴ ተከስቷል በቃ ማለት ያለብኝን ችግር ቢያንስ ነግራታለሁ ደውዬ። ምንም አይፈይድልህም። ያለብህን ችግር ብትነግራት አንዴ ወስና ነግረህ አይደለ እንዴ? እንዴ እሷ እኮ ለአንተ ነበር ልደውል የነበረው። እኔ አረጋግቼ እንድነግርህ ነው እኔን አውሪኝ ችግር የለውም ያልኳት። እንዴ ምን አለበት ብትረጋጋ? ቆይ ምንም በጉልበት ቢሆን ነገር የለም። ምን ይሻላል? እሺ እኮ ተረጋግተን እናወራታለን። እሷንም ማውራት ካለብን እኔ ግን የሚሻለው በቃ ድምጻችንን አጥፍተን እቃችንን ኮታችንን ይዘን ላጥ ብለን መሄድ ነው። በቃ ካገኘን አገኘን። እኔ የለኝም የ3 ወር የምከፍልበት። እንዴ አትረጅኝም? አንቺ እንኳን ተረጅኝ ያልኩሽ ስለምንሽ እንዴ አንቺ እንኳን አትረጅም እንዴ? የለኝም እኔ የምከፍልበት የ3 ወር። በቃ 3 ወር ጎዳና እንኖራለን። ደወል አለብኝ ላወራት ይገባል። እንዴ አይሆንማ። እንዴ የት ልንሄድ አስበሽ ነው እንዴ? ኧረ እኔማ መደወል አለብኝ። ቆይ ቁጥሯ ስንት ነበር? እኔ እደውላለሁ። እኔማ መደወል አለብኝ። እንዴ ቆይ አይደለም እኔ እደውላለሁ። እንዴ አይደለም ቆይ መጀመሪያ መረጋጋት አለብህ ነው እኮ እያልኩህ ያለሁት። እኔ እኮ ከመደወልህ አይደለም ችግር ግን ተረጋጋ መጀመሪያ ነው። እኔ እደውላታለሁ። የምን ተረጋጋ ነው እንዴ? እኔ እደውላታለሁ። ቆይ ስንት ነበር ቁጥሯ? እባካችሁ ቆይ አይደለም ስማኝ። ቆይ ስማኝ። ቆይ መጀመሪያ ቁጥሯ ስንት ነው? ቆይ እንዴ በዚህ ስሜት ውስጥ እንዴት ነው አንተ እሷ የምታወራት? እንካ ኪንን ያዝ። እንዴ እኔ እኮ አስቤ የነበረው እና ላሳይ። ቆይ እኔ እኮ ሰብስቤያለሁ በቃ እንድንሄድ። ይኸው ሻንጣዎቹን ምናምን ያሉትን እቃዎች እኮ ሰብስቤያቸው ነበረ። ጭራሽ የምርሽን ነው? አዎ እንዴ እና ታዲያ ምን ይደረጋል ታዲያ? በጉልበት የሰው ቤት ውስጥ አንቀናቸው እንትን አንኖርም እንዴ? በቃ ውጡ ካሉ መውጣት ነው። ጭራሽ እንዲህም አስበሽልኛል እንዴ? የት ልንሄድ ነው? አንቺ ከዚህ ወተን ምንድነው ሐሳብሽ? አንቺ አልገባኝም።
አልተረዳሁሽም። ምንድነው ቆይ እቅድሽ ምንድነው? የት እንድንሄድ ነው? እና ታዲያ ምን አማራጭ አለን? ቆይ ምን እናድርግ? ቤቱ የኛ አይደለ? የሰው ቤት ነው። የሰው ቤት የሰው ነው። በቃ ውጣ ስትባል ጨርቄን ማቄን ሳትል መውጣት ነው። የት እንድንሄድ ነው ያሰብሽው? እሺ ወዴት እንድንሄድ ነው? በቃ እግዚአብሔር ያለልን ቦታ እንሄዳለን። በቃ የት ነው እግዚአብሔር ያለልሽ? ላንቺ ነግሮሻል እግዚአብሔር የት እንደምንሄድ? የት ልንሄድ ነው? አማራጮችን እንፈልጋለን። ምርጫ የለንም እንዴ? ምን እናድርግ ታዲያ? ቆይ ወዴት እንሄድ እንዴ? በዚህ 1-2 ቀን ውስጥ ውጡ እኮ ነው ያለችው። ምንም ማድረግ አንችልም። በቃ እሺ ምን ሆነ ነው አሁን አንቺ እንድንወጣ አሁን ሌላ ነገር አትፈልግ። ይሄው በቃ የት እንድንሄድ ነው? በቃ ወደ መሄድ ያለብን እንሂድ። አለበለዚያ እንዲህ አንገታችንን ጎታ ከመውጣት በፊት በጸባይ እንውጣ። ጎዳና እንውጣ። በቃ ከሆነም የትም እንሂድ፣ ብቻ እንውጣ። እንዴ እኔ እኮ ታውቂኝ አይደለም እንዴ ብርድ እንደሚያመኝ እንደሚያስለኝ ጉሮሮዬን እንደሚዘጋጋው ሳምባዬ እንደሚጠብ በብርድ ምክንያት አታውቂም? እና ነው አጣሽው። እና ደግሞ እኛ እኮ እንደ ማንኛውም ሰው ማለት ነው እንደ ቀልድ ወጥተን ጎዳና ላይ መውጣት አንችልም። ኦልሬዲ ታይተናል። በቃ ፐብሊክ ፊገሮች ነን። እንዲህ እንደ ቀልድ ጎዳና ላይ ወጥቼ እኖራለሁ ትያለሽ? ባካንቱ ሲጀመር መታየታችን ምን አመጣ? ቆይ ፍቅር እንዴ መታየታችን እኮ ማስታወቂያ እንድንሰራ አላደረገንም እንዴ? እኛ ሰሩን ብለናቸው አልነበር እንዴ? ታዳሽ ምን እናድርግ? ቆይ ፍቅር እንዴ ከዚህ በላይ እሺ ተረጋጋ ፍቅር ኧረ እባክህ ተረጋጋ። ይሄው እሺ ቁጭ በል እሺ በቃ አታልቅስ። እሺ እኔ እኮ ተረድቼሃለሁ። እኔ ስላልተረዳሁህ እኮ አይደለም። ስማ እኔ ስላልተረዳሁህ እኮ አይደለም ፍቅር። አለም ድሮም ፍርደ ገምድል ናት። ለተሸነፈ አትሆንም አውቃታለሁ። እኔ ለሸነፈች ነው የምትሆነው አውቃታለሁ እኮ እኔ እረዳታለሁ። ያው እኮ ነው ድሮም ፍቅር በቃ ተረጋጋ። ሁሉም ነገር በመረጋጋት ነው የሚሆነው። ተረጋጋ በቃ እግዚአብሔር የፈቀደው ነገር ይሆናል። አይዞህ ስማ፣ አይዞህ በቃ ስማ፣ እግዚአብሔር የፈቀደው ይኖራል። በእናትህ ድሮም ደካማ ነኝ። አይ ፍቅር ተው እንደዛ አትበል። እኔ ራሴ ያው አንተ ሲከፋክ እንደሚገባኝ ታውቃለህ እንዴ? ሁለታችንም እሺ ተያይዘን እናልቅስ። በቃ እንደዛ ነው የሚሻለው። መፍትሄው እንደዛ ነው። መፍትሄ መፈለግ አይሻልም? ተይዞ ማልቀሱ ምን ይጠቅማል? ፍቅር እሺ እኔ ምን ላድርግ? በፈጣሪ እንትን ሳልረዳ ቀርቼ ነው እንዴ? እኔ እኮ ገብቶኛል፣ ግን እሺ እኔ ምን ላድርግ? እኔን ነው እኮ በጣም የምትቀርበኝና ለኔ ነው የምትደውልልኝ። እሺ እኔን ነው የምትጨቀጭቀኝ በተደጋጋሚ። እሺ እኔ ምን ላድርግ? አንተን ትፈራሃለች፣ እኔን ግን በቃ በደንብ ነው የምትነግረኝና እሺ እኔ ምን ላድርግ? እሺ ቆይ እኔ እኮ ግራ ቢገባኝ ነው። ተረዳኛ። በቃ እንደዚህ መሆኑ እኮ ምንም አይጠቅምም። ለራስህ መረጋጋት ነው የሚሻልህ። በቃ ስሜት ሳይገባኝ ቀርቶ አይደለም። እሺ እኔ በቃ ምን ማድረግ አለብኝ? እሺ እኔ በቃ ምን ማድረግ አለብኝ? አይዞሽ በቃ እሺ ያልፋል። አይዞሽ በቃ አይዞሽ በቃ